በልጆች አፍ ውስጥ በተደጋጋሚ ስለሚከሰት የአፍ ውስጥ ኢንፌክሽን እንመለከታለን። ይህን ይመስላል። ይህ የምታዩት herpes simplex ቫይረስ ጂንጂቮ ስቶማታይተስ ይባላል። ኦር HSV ጂንጂቮ ስቶማታይተስ ይባላል። ፕራይመሪ ኢንፌክሽን ነው። ይህ ኢንፌክሽን የሚመጣው በHSV ቫይረስ 1 ነው። ደግሞ መጀመሪያ ቬሲክልስ ውሃ የቋጠረ ይሆናል። ከዛ ውሃው የቋጠረው ደግሞ ይፈነዳና አልሰሬት ያደርጋል ወይም ቁስል ይፈጥራል ማለት ነው። ስለዚህ የሚታየውም ምስሉ ላይ እንደምታዩት በድዳቸው ላይ በአፋቸው መዝጊያ ላይ እንዲሁም በምላሳቸው ላይና ከላኛው በትናጋቸው ላይ ሊታይ ይችላል ማለት ነው። ኢንፌክሽን ነው። ነገር ግን ደግሞ ሰከንደሪ ኢንፌክሽን ወይም ደግሞ ሪከረንስ ሲያደርግ እንደምች ሆኖ ኮልድ አልሰር ሊፈጥርባቸው ይችላል ኢን ዘ ፊውቸር። ነው ደግሞ ሰልፍ ሊሚቲንግ ነው አብዛኛውን ጊዜ። ነገር ግን በ72 ሰዓት ውስጥ ከመጡ ወይም ከህመሙ ኦንሴት በ72 ሰዓት ውስጥ ከመጡ አሳይክሎቪር 15 ሚሊ ግራም ፐር ኬጂ ፐር ዶዝ 5 ታይምስ ዴይሊ ከ5 እስከ 7 ቀን እንሰጣቸዋለን ማለት ነው። ይህም ደግሞ የሚጠቅመው ቁስሉን ዱሬሽኑን ይቀንስልናል። ብዙ ላይ ቆይ ይችላል። ብዙ ጊዜ ከ7 እስከ 14 ቀን ሰልፍ ሊሚቲንግ ነው። ያንን ይቀንስልናል ማለት ነው። ከሱ ጋር አብረን የምንጨምረው ሰከንደሪ ባክቴሪያል ኢንፌክሽን እንዳይኖር ደግሞ ክሎሮክሲዲን ማውዝ ዋሽ ከ10 እስከ 15 የሚል በተለይ ከ6 ዓመት በላይ ላሉት እንዳይወጡት አንዴ ለ30 ሰከንድ ስዊሽ አድርገው ተጉመጥምጠው የሚተፉት ይሆናል ማለት ነው። ይህንን ክሎሮክሲዲን ማውዞች ካደረጉ ግን ለ30 ደቂቃ ያህል ምንም አይነት መጠጣትም መመገብም አይኖርባቸውም።